ሰላም ውድ የቢዝነስ ፕላስ ቤተሰቦች፣ በክፍል አንድ የአዋጭነት ጥናት ምን እንደሆነ ለምን እንደሚደረግ ተምረናል። በዛሬው ክፍል ደግሞ የአዋጭነት ጥናት ወይም ፊዚቢሊቲ ስቴዲ የሚመልሳቸውን ዋና ዋና ጥያቄዎችን አብረን የምናይ ይሆናል። አንደኛ ጥያቄ መሆን ያለበት ለምርቱ ፍላጎት አለ ወይ፣ ዲማንዱ ምን ይመስላል የሚለው ጥያቄ ይሆናል። የመጀመሪያውና በጣም አስፈላጊ ጥያቄ መሆን ይሄኛው ጥያቄ ነው ማለት ነው። አንድ ምርት ከማምረት በፊት ደንበኞች ምርቱን ይፈልጉታል ወይ? ምን አይነት ጥራት፣ መጠንና ባህሪ ይፈልጋሉ? የገበያው መጠን ስንት ነው? ምርቱ በምን ዋጋ ሊሸጥ ይችላል? የሚለው ጥያቄዎች በጣም ማተር ያደርጋሉ። እነዚህ ጥያቄዎች መመለስ የገበያ ፍላጎት ለማወቅ ይረዳናል ማለት ነው። ሁለተኛ ጥያቄ መሆን አለበት የምንለው ደግሞ ሌላ ማን ተመሳሳይ ምርቶችን እያመረተ ነው የሚለው ጥያቄ ይሆናል። ይህ በጣም ቀጣዩ ጥያቄ መሆን ያለበት ስለ ተወዳዳሪዎች የሚያነሳ፣ በገበያው ላይ ተመሳሳይ ምርት የሚያመርቱ ሰዎች እነማን ናቸው? ስንት ናቸው? ምን አይነት ምርት ያቀርባሉ? የእነሱን ጥንካሬና ድክመት ማወቅ የራሱን የንግድ ስልት ለመዘጋጀት ይረዳሃል ማለት ነው። ሶስተኛ ጥያቄ መሆን ያለበት ፊዚቢሊቲ ስቴዲስ እና ጥናቱን ለማምረት ወይም ፕሮዲውስ ለማድረግ ምን ያስፈልግሃል የምለው መሆን አለበት። አንድ ምርት ለማምረት የሰራተኞች፣ የማሽነሪዎች፣ የቁሳቁሶች፣ የጥሬ ዕቃዎች፣ የግብአቶች፣ የማሸጋ ቁሳቁሶች እና ሌሎች አገልግሎቶች ያስፈልጋሉ። እነዚህን ማወቅ በጣም ያስፈልጋል ማለት ነው። እነዚህ ደግሞ በቀላሉ ይገኛሉ ወይ? ዋጋቸው ደግሞ ምን ያህል ነው? የነዚህ የሮ ማቴሪያሎች ይህንን አስቀድሞ ማወቅ በጣም አስፈላጊ ነው ማለት ነው። አራተኛ የማምረቻ ወጪ ምን ያህል ነው? የአንድ ምርት ማምረቻ ወጪ በሁለት አካፍለን ማየት እንችላለን። የመጀመሪያው የማነሻ ካፒታል ወጪ ሲሆን ይህም ለማሽን፣ ለህንፃ ወይም ለመሳሪያዎች የሚወጣ ወጪ ነው። ይሄ ፊክስድ ኮስት የምንለው ነው። ሁለተኛው ደግሞ የዕለት ተዕለት የስራ ማስኬጃ ወጪ ሊሆን ሲሆን ለጥሬ ዕቃ፣ ለደሞዝ፣ ለመብራት፣ ለውሃና ለሌሎች ወጪዎች የሚከፍለውን ያካትታል ማለት ነው። አምስተኛ መሆን ያለበት ጥያቄ በጣም አስፈላጊ ጥያቄ ሊገኝ የሚችለው ትርፍ ወይም ፕሮፊት ምን ያህል ነው የሚለው ጥያቄ ይሆናል ማለት ነው። ከሽያጭ የሚገኘው ገቢ ከማምረቻ ወጪ በላይ ከሆነ ያው ንግዱ ትርፋማ ይሆናል። ስለዚህ የሚጠበቀውን የሽያጭ ገቢና ጠቅላላ ወጪ በማስላት የሚገኘው ትርፍ ምን ያህል እንደሆነ መወሰን ይቻላል ማለት ነው። ፊዚቢሊቲ ስቴዲ ተጠንቶ ማለት ነው። እነዚህ ሁሉ ጉዳዮች አንድ በአንድ ተጠንቶ ከተመረመሩ በኋላ በንግዱ ላይ ኢንቨስት ማድረግ አዋጭ መሆኑን ወይም አለመሆኑን መወሰን ይቻላል ማለት ነው። ይህ ጥናት አዲስ ንግድ ለሚጀምሩ ሰዎች ብቻ አይደለም። በስራ ላይ ያሉ ስራ ፈጣሪዎች አዲስ ምርት ለማምረት ወይም የምርት አይነታቸውን ለማስፋት ሲፈልጉ መደረግ ይኖርባቸዋል ወይም ማድረግ ይችላሉ ማለት ነው። በመጨረሻ የንግድ እቅድ አንድ ጊዜ ተዘጋጅቶ የሚቀመጥ ሰነድ አይደለም። አንድ ንግድ እንደ ንግድ ሁኔታ በየጊዜው መሻሻል እና መዘመን ያለበት ሰነድ ነው። በሚቀጥለው ክፍል የመጀመሪያ ጉዳይ ማለትም ገበያው ወይም ማርኬት አናላይሲስ የምለውን አብረን የምናይ ይሆናል። እስከዛ ድረስ ቪዲዮን ከወደዳችሁት ላይክ ያደርጉ፣ ቻናሉ ሰብስክራይብ ያደርጉ፣ ለሌሎችም ደግሞ ያጋሩ። እኔ ከቢዝነስ ፕላስ ነበርኩ። በሚቀጥለው ክፍል እስክንገናኝ